ሰላም ሰላም ጤና ይስጥልኝ ውድና እየተከበራችሁ ውድ የሀገሬ ልጆች በሙሉ እንዴት ናችሁ? ደህና ናችሁ? በያላችሁበት ሰላም ፍቅር ይሁንላችሁ። ዛሬ እንግዲህ ብቅ ብያለሁ። ሼር ላይክ ሰብስክራይብ እያደረጋችሁ እንግዲህ ቤተሰብ ሁኑ። ነባሮቹ ደግሞ ያው ሼር እያደረጋችሁ አበረታቱ ማለት ነው። ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ተጠፋፍተን አልጠፋም ማለት ነው። ምንም አልተመቸኝም እና ዛሬ እንግዲህ በአዲስ ቪዲዮ ብቅ ብያለሁ። እሱም የአብርሽና የሩታ ሰርጋቸው እንግዲህ እንኳን ደስ አላችሁ ሌላቸው መጥቻለሁ። እንግዲህ ከወደዳችሁ ደግሞ ሼር ላይክ እንደተለመደ ሼር ላይክ ማድረጉን እንዳዘነጉ ማለት ነው። ውድ የሀገር ልጆች አብርሽና ሩታ እንደምታዩት አግብተዋል፣ ተሞሽረዋል ነው የሚባለው። ብዙ ከውጣ ውረድ እንግዲህ ከብዙ ፈተና ከብዙ ጥል መሻክል እንግዲህ እስከዚህ ደርሰዋል ማለት ነው። ፈጣሪ ደግሞ መልካሙን ነገር እመኝላቸዋለሁ። ጥሩ ነገር እንዲሆንላችሁ እንግዲህ ቁም ነገር ትዳር የሳራ የአብርሃም ጋብቻ እያደርግላቸው እላቸዋለሁ። እንግዲህ ይሻላል እንደዚህ ያዝ ለቀቅ ከማለት ቁም ነገር ትክክለኛ ትዳር የሚባለው ያው ህዝቡን አሳውቆ ወደ አንድ ቦታ እንትን ሆኖ ራሱን አስከብሮ መቀመጥ ይሻላል። ልክ እንደ ባለ ትዳሮች ማለት በነገራችን ላይ ባለ ትዳር ሆኖ እንደዚህ ወጣ ገባ ምናምን ምናምን ይሄ ፕራንክ የማይሆን ፕራንክ ምናምን ግን መሰራት የለበትም ብዬ ነው የማስበው። ምክንያቱም ይህ የማይሆን ፕራንክ ትዳር ያፋታል። ገብቷችኋል? በኋላ ላይ ብዙ ነገር አለ፣ ብዙ ዋጋ ያስከፍላል፣ ድካም አለው። አንድ ትዳር ከተያዘ በኋላ ከእንደገና መመለሱ ከባድ ነው እና ያ አብርሽና ሩታ እንደምታዩት ሚዲያ ላይ ብዙ ነገር ነው እንግዲህ አድርጎ ወደዛ የተመለሱት። አልፎ ተርፎ ቤተሰብ እስኪገባ ቤተሰብ እስኪያስታርቅ ድረስ ነው እየደረሱት ማለት ነው። አሁን ላይ ደግሞ እንግዲህ ፈጣሪ ፈቅዶ ጋሽዬ አስታረቋቸው። እንደገና ያው የሰርጉ ቀጠሮ ተያዘ። እንግዲህ አሁን ሊሞሸሩ እንግዲህ ፏ ብትን እያሉ ይገኛሉ። ደግሞ እንግዲህ አበረታቷቸው። ደስ የሚል የፎቶ ቀረጻ ነበራቸው። እንግዲህ መልካም ጋብቻ ይሁንላችሁ። መልካም ምኞት ጥሩ ነው። የሰው ደስታ እንግዲህ የሚያስዛችሁ ካላችሁ እንኳን ደስ አላችሁ ያላችሁ እንግዲህ ጻፉ፣ አበረታቱ። እንዲሁም ሰብስክራይብ 400,000 ሊገቡ ነው እንግዲህ 360 ገብተዋል። እንግዲህ አሁን 400,000 ለመግባት እንግዲህ ሹር ጉድ ላይ ናቸው እና አበረታታቸው። በእርግጥ ሰርቶ ለፍቶ እስከዚህ መድረስ ትልቅ ነገር ነው አይደል እንዴ? የውጤታቸው የድካማቸውን የላባቸውን ነው እስከዚህ ደረሱት። ሰርቶ ማግኘት ምንንም ሰርቶ እስከዚህ መድረስ ቀላል አይደለም እና እነሱም እስከዚህ ደረሱት ያው ሰርቶ ለፍቶ ነው። ነፃ አላገኙም። ፕራንክም ቢሆን የፕራንክ አይዲያ አምጥቶ ሰርቶ ነው እንግዲህ እስከዚህ ደረሱት። ለወደፊት እንግዲህ ለ1 ሚሊዮን እንግዲህ ያብቃችሁ። ደስ የሚል ነው በእውነት። የቡታጅራዎች በጣም ጎበዞች ናቸው ማለት ነው። አይዲያቸው ምናቸው አልፎ ተርፎ ለራስ ብቻ የሚያስሩ ሳይሆን ለሌላም የሚተርፉት ናቸው ማለት የሚተርፉ ስላቸው ዩቲዩብ ከፍቶም ለሌላም እየተረፉ ነው እና በጣም ደሃንም በተለይ ወጣቶቹን ታውቁታላችሁ። የዘመኑ ወጣቶች ያው ሱስ ነገር ውስጥ ምናምን ገብቶ ብዙ ነገር ውስጥ እንዳይበላሹ እነሱ ደግሞ ያው ያጠጋጉ ዩቲዩብ ክፈት ስራ እያሉ እንግዲህ ብዙ ወጣቶቹን አሳልፈዋል፣ ብዙ ወጣቶቹን ለውጠዋል ብዬ ነው የማስበው። ግዴታ ገንዘብ አውጥቶ መስጠት እኮ አይደለም አንድን ሰው ማለት ነው። ገብቷችኋል? የሆነ በሀሳብም አንድን ነገር አይዲያ ከፍቶ መስጠት ራሱ አንድ ገንዘብ መስጠት ነው ብዬ ነው የማስበው። ስለዚህ ከለምለም ጀምሮ እስኪ አብርሽ አስቡት። አጠቃላይ የለምለም ዘር ማንዘሮቹ እስካሁን ድረስ ያልተለወጡት ነገር የለም። አልፎ ተርፎ ጓደኞቹ ሁሉም የነ ፍሬም ጓደኛ የነ ማርክ ጓደኛ በእነሱ ምክንያት ሁሉም ተለውጠዋል፣ ተቀይረዋል። ግን
ይሄ ማለት አይዲያ፣ ፍርሃት፣ ድፍረት ማለት ፍርሃት የሌለ ድፍረት ያስፈልጋል ማለት ነው። ዩቱብ መስራት ቀላል አይደለም። እውነቴን ነው የምላችሁ። አሁን እኛ እንደምታዩት ያዝ ለቀቅ እያደረግን ነው እየሰራን ያለነው። ምንድነው እኔ በፊት አገር ገብቼ እዛ ስደት ሆኜ እንደውም ስደት ይሻላል ብዬ አስባለሁ። ሀገር ገብቼ እንደፈለኩ እሰራለሁ፣ ምን አደርጋለሁ ምናምን ብዬ ነበረ። በእውነት በጣም ተጓግቼ ገባሁ። እዚህ ስመጣ ደግሞ ስራ ማለት አልተመቸኝም። ምንም በቃ አለ አይደል ከሰዎቹ ጋር ያለ አይደል ሙደ ገረዳ ነው የምትሆነው። በቃ አለ አይደል ታውቁታላችሁ፣ አገር ያሉ ሰዎች ብዙም እንትን አይሉምና እና አልተመቸም እና እዛ ተጓግቼ እንደመጣሁት አይደለም። ግን ዩቱብ ስራ ነው እንጂ ሌላ ነገር ችግር የለም። ሁሉም አሪፍ ነው፣ ፏ ነው ብትን ያለን እና ዩቱብ መስራቱ ላይ ትንሽ አለ አይደል ጊዜ ይፈልጋል፣ አይዲያ ይፈልጋል። ቁጭ ብላችሁ ማሰብ አይደል አንዳንድ ነገር እንኳን አስተያየት አድርጋችሁ ምናምን የሰው እንትን ፎቶ አንስታችሁ መስራት ራሱ ጊዜ ይፈልጋቸዋል። የሆነ ብቸኝነት ብቻችሁን ስትቀመጡ ያለ ጫጫታ ምናምን ስትቀመጡ ነው አይዲያ ራሱ የሚመጣ ማለት ነው። አይዲያ ካለ ደግሞ የሆነ ጫጫታ ካለ ምን ካለ በፍጹም አይመችም። በአንድ ጎን ሰው እያወራ ምናምን አይመችም እና ለዛ ነው እንግዲህ እኔ ዩቱብ መስራቱን ትንሽ ወደኋላ እየቀረሁት ማለት ነው። ለወደፊት እሰራለሁ ብዬ አስባለሁ። ነገሮቹን አመቻችቼ እሰራለሁ ብዬ አስባለሁኝ እንደ እግዚአብሔር ፍቃድ ከሆነ። ስለዚህ እናንተም እንግዲህ አበረታቱኝ እንትን እንድል ማለት ነው። ያው እዛ ማለት እዚህ ሆኜ እንደፊቱ እንደ ስደት ሆኜ እንደምዞረው አልዞርም እና አበረታቱኝ ማለት ነው። ብድር በምድሩን ታውና አበረታቱኝ፣ ሼር አድርጉ፣ ሰብስክራይብ አድርጉኝ። እኔም ደስ ብሎኝ እንድሰራ ማለት ነው። ስለዚህ አንዳንድ ጎበዝ ልጆች አሉ። እነሱ ደግሞ ያው አለ አይደል በርትቶ የራሳቸው አይዲያ ከመጡ ደግሞ ይፈምሳሉ። ያው ካልፈመስን እዚች ጋር ትንሽ ከበድ ይላል ማለት ነው። ገብቷችኋል? ከበድ ይላል። ፈምሰን አገር ከገባን ልክ እንደ የተንቢ እንደለምለም ፈምሰን ከገባን ብዙም የሚከብድ አይመስለኝም። አይዲያ ራሱ ይኖራል ማለት ነው። ስለዚህ ያልፈመስን እኛ ደግሞ ትንሽ ከበድ ይላል። ገብቷችኋል? ገና አይዲያ ፈልገን አብራችሁ ያላችሁ ሰዎች ሁሉ ርቆ ሰው እስከራቀ ደግሞ ከእንደገና ሰው መመለስ ትንሽ ከበድ ይላል ማለት ነው። የሆነ ሳምንት ነው የሚፈጀው። በእርግጥ በርትታችሁ ከሰራችሁ ያኔ ሰውን ታገኛላችሁ፣ ዘመድም ታገኛላችሁ ማለት እንዲህ ያው እርስ በራሳችሁ እንትን የምትሉት ታገኛላችሁ ማለት ነው። እና በተረፈ ይሄን ይመስላል። ለማንኛውም አበረታቱ። የአብርሽና ሩታንም ከፍ 1 ሚሊዮን እስኪደርሱ እንግዲህ ከነሱ አትለዩ፣ አበረታቱ። ደስ የሚል ነው የነሱ ጋብቻ፣ የነሱ ትዳርም ደስ ይላል ማለት ነው። ያለገባችሁም አግቡ እላችኋለሁ። በድጋሚ እንኳን ደስ አላችሁ አብርሽና ሩታ። ይህን ይመስላል። በአዲስ ቪዲዮ እስክንገናኝ ሰላም፣ ፍቅር፣ አንድነት ያብዛላችሁ። ባይ ባይ።